እንዴት ናችሁ? ሰላም አላችሁ? በስተክክሉና ጥያቄና መልስ ውድድር ነው ያላችሁ። ምን ነበር ጥያቄና መልስ ውድድር? ቅድም ያያችሁት ኦኬ የነበሩ ሰዎች ነበሩ ተዘጋጅታችሁ ነው የተባሉ? የዛን ቀን እኮ እኔ ላይቭ ላይ በጣም ብዙ ነበራችሁ። እንደውም ያለሽ መስሎኛል ስናገር። እኔም ደግሞ ቪዲዮም ሰርቼ ለቅቄ ነበረ። ለእሁድ ነበረ የተለቀቀው። እሁድ ብዙ ማለት አላየሁትም። ክርስቶስ በሚያውቀው ነገራችን ላይ እኔም ዛሬ ነው የሰማሁት። አትፍሪ ኤፌሶን፣ ችግር የለም። ገና ለገና አትጠይቃለሁ ነው። ችግር የለም። ችግር የለም። አብሽር። በነገራችን ላይ ስልጣን እንዳለኝ አትርሺ እና ታፍታም አድርጉ። እሺ ከስር 3 ሰው ቴክስት ነፃነት ስኮሪያጂ ስለሆነች ውጤት የምትይዘው ነፃነት እንድትገቢ ነፂዬ ገስት ላኪልኝ። ነፂ ገስት ላኪና ግቢ። እሷ ነበረ ከሷ ጋር ተነጋግረን ነው እኮ እኛ ብለናል። ቪዲዮም ለቀንላችኋል። ቪዲዮ ራሱ ለቀንላችሁ ነበረ። እንዴ እኛ ቪዲዮ ለቀንላችሁ ነበረ። በቃ ኮሜንት ላይ አስኮርጅኝ። አይቻ ኮሜንት ላይ እባካችሁን ኮሜንት ላይ መልስ እንዳትጽፉላቸው። ኮሜንት ላይ መልሱ ከተጻፈ እንግዲህ ተቀባይነት አይኖረውም፣ ተሸናፊ ነው የሚሆኑት። እሺ ለጥያቄና መልስ ውድድሩ እርግጠኛ የሆናችሁት 2 ሰዎች አንድ ቁጥር ጻፉ። ነፃነት አስገቢያቸው መጣሽ። እና ወንድሜ እፎይ ዝግጁ ነህ አይደለ? ሁላችሁም ዝግጁ ናችሁ? እሺ ጀምር። ከመጀመሪያ የገቡት ሰዎች እፎይ የሚለው እፎይ ሪከርድ ነው የሚለው። እስቲ ቆይ ወንድ ነው ሴት? እንዴት ናችሁ? ሰላም ነው ወይ? የእግዚአብሔር ሰላም ለሁላችሁም ይሁን። አሜን። እግዚአብሔር ይመስገን። ሰላም በሉ። እሺ አንድ ሰው ነው የሚቀረን። አንድ ሰው ይቅርታ አድርጉልኝና ሰላም ብያለሁ ሁላችሁም። እኔም መውረድ እችላለሁ የሚገባ ሰው ካለ ማለት ነው። ጭራሽ ከፍ ያልታውት ችግር የለም። እኔ መውረድ እችላለሁ። ችግር የለውም። ቀላል ነው እኮ ጥያቄው አይከብድም። ችግር የለውም። ጥያቄው ቀላል ነው፣ ብዙም አይከብድም። እንዴ ምን ፈራችሁ? አረ ብዙ ሰው እየፈራ ነው የምር። ኦልሞስት 500 ሰው አካባቢ ደርሰናል። ከላይ ነው የምንጀምረው። የተዘጋጁት ስንት ጥያቄ መሰላችሁ? ወደ ተጠያቂ አሁን ከዚህ ውስጥ ማለት ነው ማማዬ፣ እፎይ፣ ርግቤ፣ ኤፌሶን ነው አይደለም? ሙሉ እዚህ ጋር ገስት ላይ ያሉት ተጠያቂ ናቸው እንዳሉ። ኦኬ ገስት ላይ ያሉት ሙሉ ካንቺ ውጪ ተጠያቂ ተወዳዳሪ ናቸው። ኦኬ ከስር ያሉት እፎይ ሪኮርድ እና ሳሚ ታውቃቸዋለህ? አንተ ነካስባቸው ግን እርግጠኛ ሆኖ በራሳቸው ገስት እንችላለን ያሉትን እንግዲህ እነ ቆስጠንጢኖስ ስላልመጡ እነሱን ተክቶ ነው እንግዲህ የገቡት። ግን ይሄ ቻንስ ለእነ ቆስጠንጢኖስ ነበር የተሰጠውና እነ ማማዬ ሼር ቢያደርጉላችሁ አው ደስ ይለን ነበር። መምጣት አይችሉም። ማማዬ ትምህርት ጀምረዋል እንዴ? እነሱ ከመጡ እኛ መውረድ እንችላለን። ማማዬ ትምህርት ያለው ይመስለኛል። ኦኬ ከጨረሰ አላውቅም። እንግዲህ ያው ከጀመረ የሚጨርሰው አይመስለኝም። ቃል ስጋ ሆነ ደግሞ መጥቶ ነበር እኮ ቃል መጥቶ በሌላ አካውንት ነበር የመጣው። ወዲያውኑ ኮኔክሽን ነው አለን።
ችግር የለውም። እዚህ ያሉትም የሚያውቁትን ይሳተፋሉ። ኖርማል ነውና እኔ አልሰማሁም። ሲጀመር ብሰማ ሼር አድርግላቸው ምናምን ነግራቸው ነበረ። ችግር የለውም። እኛም ስህተት ሰራ። እሺ ፈርስት ዙር ጥያቄውን እንጀምር። እሺ ከማን መሰለሽ የምንጀምረው? ነጽዬ ከኤፌሶን ነው የምንጀምረው። ስኮር ያዢ አንቺ ነሽ። ኤፍዬ እንግዲህ የመጀመሪያ ጥያቄው አንቺ ጋር ነው የሚመጣው። ዝግጁ ነሽ? እሺ እስቲ ከቻልኩት ኧረ እንደዚህ እንኳን አትፍሪ። አለው ደስ የሚለው ያ ነው እኮ ምርጫማ አጌስ ምን ትምህርት ቤት እየተማርኩ ይቀናኛል። በርግጥ አጌስ ራሱ ይቀናኝ። ችግር የለውም። እሺ ኤፌሶንዬ ጥያቄው ከዘጸአት ነው የሚሆነው። የመጀመሪያው ጥያቄ ላንቺ የሙሴ ወንድም አሮን ሙሴን የሚበልጠው በስንት ዓመት ነበረ? ቀላል ጥያቄ ይመስለኛል። በስንት ዓመት ነበረ? ሀ በ3 ዓመት፣ ለ በ5 ዓመት፣ ሐመሩሃ በ10 ዓመት፣ መ በ12 ዓመት። በትክክል መልሰዋለች። በ3 ዓመት ነው። ዘጸአት 7 ከ6 እስከ 7 ላይ ነው የሚገኘው። ምዕራፍ 7 ከ6 እስከ 7 ላይ የሙሴና አሮንም እንዲህ አደረጉ። እግዚአብሔር እንዳዘዛቸው አደረጉ። 7 ፍርዓውንን በተናገሩት ጊዜ ሙሴ የ80 ዓመት ሰው ነበር፣ አሮንም የ83 ዓመት ነበረ ይላልና ጥያቄውን በትክክል መልሳለች። የመጀመሪያ መልሱን ነጥብ አግኝታለች ማለት ነው። ከዛ ማማዬ እዛው ዘጸአት ላይ ጥያቄ ቁጥር 2 እዛው ዘጸአት ላይ ሙሴ በሕፃንነቱ በወንዝ ዳር በተቀመጠ ጊዜ አይሰማም? ሳሚ ነው። ቀጥል አንተ። ሳሚ ሚውት አድርገዋል። ኦኬ እሺ። ሙሴ በሕፃንነቱ በወንዝ ዳር በተቀመጠ ጊዜ የሚደረግበትን ለማየት በሩቅ ሲከታተለው የነበረው ማን ነው? ሀ የሙሴ እናት፣ ለ የሙሴ እህት፣ ሐመሩሃ አሮን፣ መ የሙሴ አባት። ሙሴ የሚደረግበትን የተከታተለ ማን ነው የሚለው? ሙሴ በሕፃንነቱ በወንዝ ዳርቻ ሲከታተለው የነበረው ሰው ማን ነው? ሀ የሙሴ እናት፣ ለ የሙሴ እህት፣ ሐመሩሃ አሮን፣ መ የሙሴ አባት። የሚደረግበትን ሲከታተል የነበረ አሮን ካልተሳሳት በትክክል አልተመለሰም። እኔን መልሰው እናቱ ናት። አንቺም በትክክል አልመለሽም።
ሁላችሁም ተሳስታችኋል። እኔ እስከነ ጥቅሱ ልመልስላችሁ እችላለሁ። የሙሴ እህት ነበረች። አይ ቲንክ ጥቅሱን ጥቀስ። እፎይ መልሶታል። ጥቅሱን ጥቀስ። ኤግዛክት ሪሜምበር ለማድረግ ይከብደኛል። አይ ቲንክ ዘጸአት ምዕራፍ 2 ቁጥር 4 ላይ ቼክ አድርገው እስኪ። በትክክል መልሶታል። ፕሮግራም ላይ ነኝ። አክቹዋሊ ፕሮግራም ላይ ሆኜ ነው በከፊል ነው እየሰማኋቸው ያለሁት። በትክክል መልሶታል። እፎይ ወንድማችን ትክክል ነው። እፎይ ሪከርድ እንግዲህ እሺ ቆዩስ የአንድ ሰዓት ጀምሮ ማለት ነው። ይሄ ጥያቄ ለማማዬ ነው አይደል የተሰጠው? ለማማዬ ግን እፎይ ነው የመለሰው። ኦኬ ለማንም አይሰጥም። ነጥብ ለማንም አይሰጥም። አዎ ኦኬ ነጥብ ለማንም አይሰጥም። ስለዚህ ሌላ ጥያቄ ነው እፎይ ማለት ነው። እንዲሁ ነው ለፋ ሁለተኛ ቻንስ ቢሰጠኝ ጥሩ ነበር። እሺ እናስተካክለዋለን። በቀጣይ ጥያቄዎቹ ያልተመለሱትን እንዘልና እንደ እንትን እንደግማቸዋለን። ምናልባት እኩል ለሚሆኑ ሰዎች ልንሰጣቸው ስለምንችል እሺ መልሱ በትክክል ተመልሷል። ለማንኛውም ማማዬ ነጥቡ አይሰጥሽም፣ እንግዲህ አልመለሽም ማለት ነው። መልሱ የሚሆነው የሙሴ እህት ነበረች። እናም ዘጸአት ምዕራፍ 2:4 ላይ ነው የሚገኘው። እሺ በቀጣይ ጥያቄ ደግሞ ሚስራ እህታችን ሚስራ ዝግጁ ነሽ? ሚስራ የማይክሽን አንሺና እሺ ጥያቄ ቁጥር 3 እግዚአብሔር እዛው ዘጸአት ላይ ነው። እግዚአብሔር እስራኤላውያንን ነፃ ሊያወጣ ሙሴን ወደ ግብፅ ሲልከው የሙሴ አፍ ሆኖ እንዲያገለግል አብሮ የተላከው ማን ነበር? ሀ ዳዊት፣ ለ ካሌብ፣ ሐመሩሃ ኢያሱ፣ መ አሮን። ሚስራ አሮን ብላለች። በትክክል መልሳለች። ዘጸአት 4:14 እስከ 16 ላይ ነው የሚገኘው። በትክክል መልሰዋለች አሮን። ኤፌሶን 1 ማማዬ 0 ሚስራ 1 ሆናለች ማለት ነው ውጤት። በቀጣይ ደግሞ ርግቤ ሰላማችሁ ይብዛ። አሜን። ሰላማችን ይብዛ። የሁላችንም ሰላም ይብዛ። ጥያቄ ቁጥር 4 ዝግጁ ነሽ? እስራኤላውያን ከግብፅ ከወጡ በኋላ ያቋረጡት ወንዝ ምን ነበረ? ያቋረጡት ባህር ምን ነበረ? ይቅርታ፣ እስራኤላውያን ከግብፅ ከወጡ በኋላ ያቋረጡት ባህር ምን ነበር? ሀ የዮርዳኖስ ወንዝ፣ ለ አትላንቲክ ውቅያኖስ፣ ሐመሩሃ ቀይ ባህር፣ መ የገሊላ ባህር። መ የገሊላ ባህር በትክክል አልተመለሰም። እንግዲህ እንመለስበታለን፣ እንዝለለው። ግን መልሱን በትክክል አልመለሽም። እሺ በቀጣይ 5ኛ ጥያቄ ወንድማችን እፎይ ጋር ነው የምንሄደው። ያው ወንድማችን ትንሽ ከበድ ያለ ጥያቄ ልናደርግለት ነው። ጥያቄ ቁጥር 5 ሙሴ ለእግዚአብሔር የእስራኤል ልጆች የላከ ስሙ ማን ነው ብለው ቢጠይቁኝ ማን
ልበላቸው ብሎ ጠየቀ። 3:13 ያለና የነበረ ከበድ ያለ ጥያቄ ያልኩት አንዴ ቆይ። አይ ይሄንን ነው ከበድ ይሄ ሙስና አለበት ባይዘው ሙስና አለበት። ለፎይ ነው ይሄን ከበድ ያለ ጥያቄ መጣለት። ጥያቄ ቁጥር 5 ነው። ጥያቄ ቁጥር 5 ነው። ጥያቄ ቁጥር 5 የሰው እድሜ ምናምን ነው ከተጠየቅነው ብሮ። ጥያቄ ቁጥር 5 ነው። ቀይ ባህርን እኮ ነው እርግብ የተጠየቀችው። ጥያቄ በጣም ቀለል ያለ ነው። እሺ ፎይ መልሶታል በትክክል። ምንድነው የሚለው? ሙሴ እግዚአብሔርን የእስራኤል ልጆች የላከ ማን ነው ብሎ ቢጠይቁኝ እግዚአብሔር ሙሴ ማን ላከኝ ብሎ የሚመልስ ነበር የነበረው ሲባል ያለና የሚኖር ያለና የነበረ ሰን ያለና የሚኖር የሚገኘው ምዕራፍ 3 ዘጸአት ምዕራፍ 3 ከ13 እስከ 14 ላይ ማለት ነው። ፎይ በትክክል መልሶታል። እሺ በቀጣይ ከአስተምሮት ከማናቃቸው እህት ወንድሞቻችን ሳሚ ዝግጁ ነህ? ሳሚ? አዎ ዝግጁ ነኝ። እሺ ከመጽሐፍ ቅዱስ ላይ ነው እንደዛው ጥያቄው ማለት ነው። ኢየሱስ የመጀመሪያውን ትምህርት ካደረገ በኋላ የሄደው ወዴት ነበረ? ሀ ቤተሳይዳ፣ ለ ቅፍርናሆም፣ ሐመሩሃ ኢየሩሳሌም፣ መ ቤተልሔም። ትምህርት ነው ተአምር ነው? ኢየሱስ የመጀመሪያውን ተአምራት ኢየሱስ የመጀመሪያውን ተአምራት ካደረገ በኋላ የሄደው ወዴት ነበረ? ተአምራት ትምህርት ሳይሆን ተአምራት ካደረገ በኋላ ወዴት ነበረ የሄደው? ሀ ቤተሳይዳ፣ ለ ቅፍርናሆም፣ ሐመሩሃ ኢየሩሳሌም፣ መ ቤተልሔም። ሀሌታውሃ ቤተሳይዳ አልተመለሰም። ያው አንዴ ነው መመለስ የምትችለው። እሺ ሀሌታውሃ ብሏል። በትክክል አልተመለሰም ማለት ነው። በቀጣይ እሺ የእፎይ ሪከርድ ወንድማችን ዝግጁ ነህ? አለው። እሺ ኢየሱስ በያዕቆብ ኢየሱስ በያዕቆብ ጉድሃድ አጠገብ የተቀመጠበት ጽሑፉን በደንብ በያዕቆብ ጉድጓድ አጠገብ ጽሑፉ በደንብ አልተጻፈም። እሺ ቆይ አልጨርስልህ። በጣም ብዙ ከስር የሚከታተሉ ስላሉ ለነሱም ጥቅም ስለሚኖረው ኢየሱስ በያዕቆብ ጉድጓድ በተቀመጠበት አጠገብ የተቀመጠበት የሰማርያ ከተማ ምን ትባል ነበረ? ሀ ቴርሳ፣ ለ ሴሎ፣ ሐመሩሃ ሴኮም፣ ሴኬም፣ መ ሲክራ። የእፎይ ሪከርድ ምን ነበር ያልከው? አላውቀውም። አታውቀውም? ሞክር።
አይ ቲንክ ሀ ይመስለኛል። ሀሌታ ውሃ ወይስ ሐመር ውሃ? ሀሌታ ውሃ። በትክክል አልተመለሰም። ይህንንም እንዘለዋለን። ስኮር ነፂ አሳውቂያቸው። ከላይ ድጋሚ እንደግማለን። ኢፍታህ ማለት ምን ማለት ነው? ሀ ተከፈተ፣ ለ የተባረከ፣ ሐመር ውሃ ነፃ መውጣት፣ መ ቅዱስ እግዚአብሔር። ሀ ተከፈተ። ሀ ተከፈተ በትክክል መልሰዋለች። ከስር በሆነ ነገር እያየሽ ነው። አልወያይም፣ እኔ አልጠየቅም። በቃ ምንም የነገረኝ ሰው የለም። ምንም የነገረኝ ሰው የለም። ያረገች ነው። በርግጥ ጎግል እያረገች እንዳይ ሚስራን አትችሏትም። በቃ ስለዚህ ሽልማቱን ለእሱ አስተላልፈናል። እንዳትጠይቀን ካሁን በኋላ ትራክ ያለበት እኔ አስተላልፍ ያለሁ በነፃ መታየት ያለሽ ሚስራ ምን ነው? ምን አርገሻቸዋል ከዚህ በፊት? እሺ እንቀጥል። ርግቤ ማለት ነው እንዴ? ስጠና ከፈራሽ እያየሽ ከሆነማ የምር ከባድ ነው። እሺ ርግቤ ጥያቄ ቁጥር 10 እፎይ ይስቅብኛል ብዬ ፈርቼ ነበር። እሺ ርግቤ ኢየሱስ በገሊላ ባህር ማዕበሉን ማዕበሉን ጥሎ የሳኘው ስንት ጊዜ ነበር? የተኛው ማለት ነው። ስንት ጊዜ ነበረ? ሀ 4፣ ለ 3፣ ሐመር ውሃ 2፣ መ 1። አልተመለሰም። እንዴት ገባኝም። እኔም ምንድን ነው ጥያቄው? ኢየሱስ ክርስቶስ በማህበር ላይ ሲሆን ስንት ጊዜ ነው የተኛው? ጥያቄው ቀዳም ማለት ለምን ያህል ጊዜ ነበረ ጥሪ የተደረገለት እንደማለት ነው። ለማህበር ጊዜ ተኛ ማህበር ውስጥ ማለት ነው። ማለት እኮ ስንት ጊዜ እንትና ማለት ስንት ጊዜ ጥሪ የተደረገለት አይደለ? ስንት ነው? ለምን ያህል ጊዜ ነው ጸጥ ያለው? ምን ያህል ጊዜ ነው የተጠራው? ጊዜ ተሰቀሱት አይነት መሰለኝ አይደል? ሐሳቡ የተጠራው ነው። ለምን ያህል ጊዜ ነበር የቀሰቀሱት? ስንት ጊዜ ነው የተጠራው? ጌታ ሆይ ጌታ ሆይ ጌታ ሆይ ያሉት ማለት ነው አይደለ? እንደዛ ነው። እንግዲህ አንድ ሰው ነበር አጠገቡ ደርሶ። ስለዚህ ጥያቄው ትክክል አይደለም። ስንት ጊዜ ነው የተኛ ነው የተባለው? እሺ ጥያቄው ልቀይርልሽ። ከሚከተሉት የበኩር ኪዳን ከሚከተሉት የብሉይ ኪዳን ስሞች በኢየሱስ ክርስቶስ የትውልድ ሐረግ ውስጥ ያሌለው የቱ ነው? ከሚከተሉት የብሉይ ኪዳን ስሞች በኢየሱስ ክርስቶስ የትውልድ ሐረግ ውስጥ ያሌለው የቱ ነው? ሀ አክዓብ፣ ለ ረዓብ፣ ሐመር ውሃ ሮብዕም፣ መ አካዝ። ነገር አልገባኝም። ያኔ
ጥያቄውን ልድገምልሽ እኔ ከሚከተሉት ውስጥ ማለት ነው የትውልድ የጌታችን አምላካችን ኢየሱስ ክርስቶስ የትውልድ ሐረግ ያልሆነው በብሉይ ኪዳን የቱ ነው? ከዛ ምርጫው ድገምላት። አክዓብ ለረዓብ ሐመሩሃ ሮብዓም አካዝ ያልሆነው ነው። እሺ እርግብ ያልሆነው ረዓብ ርግብ ይቅርታ ርግብ በትክክል አልመለሽም። እሺ ቀጥሉ። በቃ እኔ እንትን ምርጫዎቹ ራሱ ስላለ እንትን እሺ ስሞቹ ለየት ያሉ ናቸው። በጣም ከባድ ለምላስ ራሱ ለማንበብ ራሱ አይመቹም ፊደሎቹ ራሱ እና ቀጣይ እፎይ ነው። ኢየሱስ ጴጥሮስን ይቅርታ ይሄኛው ለእፎይ አይደለም። እሺ ኢየሱስ ታላቁን ተልእኮ የሰጠው በየትኛው የወንጌል መጽሐፍ ላይ ነበር? ማቴዎስ ወንጌል በትክክል ምዕራፍ 5 ለሷ አዳልተ ነው እንዳትሉኝ እንግዲህ ከተናም በማቴዎስ ወንጌል ምዕራፍ 1 እንግዲህ ለሱ እያዳላ ነው እንዳትሉኝ የመጀመሪያው ቀላል ነው ብዬ ዘለልኩት። የምርጫ ንባቦች እኔ ምንም ሰላም አለው ጥያቄው አርቲኩሌት አልተደረገም። እዛ ነው ያ አይ እርግብ ብታሸንፊም ለምስራ ነው የምትሰጪው። ብታሸንፊም ለምስራ ነው የምትሰጪው። አይዞሽ ግን ሙስና ነው። አሁን ለፎ የሚጠየቁ ጥያቄዎች ማለት ነው ጌታ ምስክሬን በእግር ሄዶ በእጅ ሄዶ አለፎይ ወዳን አረ እድሉ ስለሆነ ነው። እድሉ ነው ጥያቄው እሱ ጋር ነው የሚደርሰው። እድሉ ነው። እሺ በቀጣይ ሳሚ አንቺ ሚውት አርጊ ቦታ ተራዋጡ። ሳሚ ዝግጁ ነህ? እሺ ኢየሱስ የደቀ መዛሙርቱን እግር ሲያጥብ አልታጠብም ብሎ የተከራከረው የትኛው ነበረ? ሀ ዮሐንስ ለጴጥሮስ አመሩሃ ምንድን ያልከው? ለጴጥሮስ በትክክል መልሶታል። ጴጥሮስ መልሰዋል። በትክክል መልሰዋል። እሺ በቀጣይ እፎይ ሪከርድ በወንጌል መጽሐፍት ላይ ተመዝግበው የተቀመጡት ኢየሱስ ያደረጋቸው ተአምራት በአጠቃላይ ስንት ናቸው? በወንጌል መጽሐፍ ላይ ተመዝግበው የተቀመጡት የኢየሱስ ክርስቶስ የተአምራት ስንት ናቸው? በቁጥር ስንት ናቸው ማለት ነው? አጠቃላይ አሌታውሃ 42 ለ50 ይቅርታ ለ50 ሐመሩሃ 37 47 ጥሩ ጥያቄ እየደረሰኝ ነው። ይሄኛውንም አላቆም ግን ያው ምርጫ ነው እና ዝም ብዬ ልገምት። እሺ 47 ብሏል። በትክክል አልተመለሰም። ፎይ ወዴት ሄደ? ለምስራ ሊያሳልፍ አምኖ ነው ወይስ? እሺ በቀጣይ ኤፌሶን ቶሎን ጨርስ። ከሚከተሉት ኢየሱስ ይቅርታ እሺ ከሚከተሉት ኢየሱስ ብፁዓን ናቸው ያላቸውና መንግስተ ሰማይ
የእነርሱ እንደሆነች የገለጸላቸው የትኞቹ ናቸው? ሀ የተመረጡትን፣ ለ ሀብታሞችን፣ ሐመሩሃ ጠንካሮችን፣ መ በመንፈስ ድሆች የሆኑትን። በመንፈስ ድሆች የሆኑትን በትክክል መልሰዋለች። እሺ ማማዬ ለሙሴ መልእክት ይቅርታ እሺ ለሙሴ መልእክት ይሆነው ዘንድ እግዚአብሔር እጅህን በብብቱ እንዲከት ሲያዘው የሙሴ እጅ ምን ሆነ? ሀ እንደ በረዶ ለምጽ ሆነ፣ ለ ተቃጠለ፣ ሐመሩሃ እንደ ከሰል ጠቆረ፣ መ እንደ ብረት ጠነከረ። ምንኛ ምርጫውን እሺ ሐመሩሃ እንደ በረዶ ለምጽ ሆነ፣ ለ ተቃጠለ፣ ሐመሩሃ እንደ ከሰል ጠቆረ፣ መ እንደ ብረት ጠነከረ። እንደ በረዶ ነጭ ሆነ። ሜቢ ምርጫው ማለት መልስ የለውም ምናምን የለው። በቃ ስህተት ነሽ። ሚዩት አድርጊ። እንደምን ትክክል ነሽ እኮ ግን አይ ማታ አታሻሽላት እንዴ አታሻሽል። እንደ በረዶ ብራለ ስህተት ነው። ያን ማስተባበል ነው። ሚዩት አድርጊ። መልሳለች እኮ ሚዩት አድርጊ። መልሳለች እኮ ለራቆይ ሚዩት አድርጋት። አይ እንትኑ ነው እንጂ ቃሉን እንጂ መጨረሻ ላይ እንትን ያለችው እንደ በረዶ ነጭ ሆነ ያለችው ለምጽ ሆነ የሚለው መልሳለች። እንደ በረዶ ለምጽ ሆነ አሌታ ውሃ ነው እኮ ካዳ አረ ወንጀል እየተሰራብን ነው። አይ ያው ጥያቄው በትክክል ስለመለሰችው ነው እኮ። እሺ ሚስራ የተስፋ ቃል ያላት ፊተኛይቱ ትእዛዝ የትኛዋ ናት? ሀ አትግደል፣ ለ አትስረቅ፣ ሐመሩሃ የሰንበትን ቀን አትስራ ወይ ደግሞ አስብ፣ የሰንበትን ቀን አስብ፣ መ አባትህና እናትህን አክብር። የተስፋ ቃል ያላት ከይቅርታ ጋር ማለት ነው። የተስፋ ቃል ያላት ፊተኛይቱ ከይቅርታ ጋር ኔትወርክ እያያዘኝ ነው። እሺ ልድገምልሽ። የተስፋ ቃል ያላት ፊተኛይቱ ትእዛዝ የትኛዋ ናት? ሀ አትግደል፣ ለ አትስረቅ፣ ሐመሩሃ የሰንበትን ቀን አስብ፣ መ አባትህና እናትህን አክብር። መ አባትህንና እናትህን አክብር። በትክክል መልሰሽዋል፣ ግን እኔ ፈርቼሻለሁ። እሺ ርግበም የለችም። ታችን ዛሬ እንደጀመርኩኝ ማለት ነው። ማማዬ ብታይ ማለት ነው ሶስቴ እንዲህ ብዬ ምናምን ጌታ ሆይ በቃ አንተ እውነትም ማምላክ ከሆንክ እርዳኝ ብዬ ማለት ነው። እንደ ትልቅ ነገር የበሬ ነው መልሽ። አሪፍ ነው። በርስ አንድ ማልተሳሳተች ባይዘው እኔ አንድ ስህተት አለብኝ። እሷ አንድም አልተሳሳተችም። እቺ ልጅ መታ በቃ እኔኑ ልጨምቀኝ ነው።
ፈሯት። ሶስቱንም መልሳለች እስካሁን እሷ። እሺ ርግብም የለችም እፎይም የለም። እንግዲህ ዘለልናቸው ምንም ማድረግ አንችልም። ሳሚ በዘሪው ምሳሌ ዘሩ ምንን ያመለክታል? በዘሪው ምሳሌ ዘሩ ምንን ያመለክታል? የእግዚአብሔርን ቃል፣ ለገንዘብ፣ ሐመሩሃ እምነት፣ ጥበብ። የእግዚአብሔርን ቃል በትክክል መልሶታል። እሺ እፎይ ሪከርድ ዳዊት በምሽጉ እያለ ሶስቱ ኃያላን ከቤተልሔም ምንጭ ቀድተው ያመጡለትን ውሃ ምን አደረገ? ሀ ጠጣው፣ ለእግዚአብሔር አፈሰሰ፣ ሐመሩሃ ቁስሉን አጠበበት፣ አብረውት ላሉት ሰዎች አከፋፈለው። ለእግዚአብሔር አፈሰሰ። ለእግዚአብሔር አፈሰሰው በትክክል መልሶታል። ስንት ሆኑ? እስካሁን እንግዲህ ገና 2 ጥያቄ ይቀራል። 2 እሺ አንዳንድ ነው የሚቀራቸው። አንዳንድ ነው 2 ነው የሚቀራቸው። አንዳንድ 4 ስለሆነ 4 አደረግንላቸውና አንዳንድ ነው የሚቀራቸው። ግን 2 ሰዎች እፎይ ወጥቷል። 3 ሰዎች እንግዲህ አንድ ጥያቄ ያስፈልጋቸዋል። 3ቱም ሌሎችን እየመሩ ስለሆነ አንድ መለያ ያስፈልጋል ማለት ነው። እንግዲህ አሁን እንለያቸዋለን። በዚህኛው ጥያቄ መበታተን መለያየታቸው አይቀርም እና እስካሁን ኤፌሶን፣ ሚስራ እና እፎይ ነበረ። እፎይ ወጥቷል። እሺ ከሶስቱ ሶስት የመለሱት ኤፌሶን፣ ሚስራ። እሺ ማማዬ 2፣ ሳሚ ስንት ነው? ሳሚ 2። እፎይ ሪከርድ 1። እሺ እህቴ ኤፌሶን አዳምጪ። እስራኤላውያን ከግብፅ ከወጡ በኋላ ኦኬ ይሄን እፎይ መልሶት ነበረ፣ በአጋጣሚ ተናግሮት ነበረ። ይቅርታ። እሺ ኢየሱስ የመጀመሪያውን ትምህርት ካደረገ በኋላ የሄደው ወዴት ነበረ? ያልተመለሰ ጥያቄ ነው። በድጋሚ ነው የጠየቅኩት። ቤተሳይዳ፣ ቅፍራናሆም፣ ሐመሩሃ፣ ኢየሩሳሌም፣ ቤተልሔም። ኤፌሶን እንትኑን ድጋምልኝ። የመጀመሪያው ሀሌታውሃን ድጋምልኝ። ሀሌታውሃ፣ ቤተሳይዳ። እዚህ ጋር ልስት ይመስለኛል ግን ታምራትን ካደረገ በኋላ ማለት ነው። ታምራትን ካደረገ በኋላ ወዴት ነበር የተጓዘው? እሺ ድጋምልኝ እንትኖቹን እንደገና። ሀሌታውሃ፣ ቤተሳይዳ፣ ቅፍራንሆም፣ ሐመሩሃ፣ ኢየሩሳሌም፣ ቤተልሔም። ለቅፍራንሆም በትክክል መልሰዋለች። ሰርች እያደረገች ነው ማማዬ። እንግዲህ ግችማ ነው ይታወቃል እኮ። ያኛው ስልኬ እንደውስ ላይቭ ላይ ነበር እያስተላለፉ ነው። ማን
ኧረ እባክሽ ገምልኝ ምናምን አልሽው እኮ አዛክሽው። እሺ ማማዬ በቀጣይ ደግሞ ማማዬ ኢየሱስ በያዕቆብ ጉድሃድ አጠገብ የተቀመጠበት የሰማሪያ ከተማ ምን ትባላለች? ጉድጓድ አጠገብ የተቀመጠበት ማለት ነው። ጉድጓድ አጠገብ የተቀመጠበት ከተማ ምን ትባላለች? ሀ ቴርሳ፣ ለ ሴሎ፣ አመሩሃ ሴኬም፣ መ ሲካር። ገምልኝ ሜቢ ሲካር ካልተሳሳት መልሰዋለች። በትክክል መልሰሽዋል። እሺ በቀጣይ ሳሚ ለምን ሚስራ እሺ በሰንበት ቀን ደቀ መዛሙርቱ እሸት ቀጥፈው ሲበሉ ፋሪሳውያን በተቃወሟቸው ጊዜ ኢየሱስ በብሉይ ኪዳን ለካህናት ብቻ የተፈቀደውን እንደበላ የተናገረው ስለ ማን ነበረ? ሀ ስለ ዳዊት፣ ለ ስለ ሙሴ፣ ለ ሐመሩሃ ስለ ሰለሞን፣ መ ስለ ኤልያስ። ሚስራ ማይክ ክፈቺ። መቆየት አይቻልም። ስራ ላይ ነች። አሁን ኔትወርክ ያለ ሚስራ አይሰማኝም እኮ ድጋማ ውስጥ ነው። እሺ በሰንበት ቀን ደቀ መዛሙርቱ እሸት ቀጥፈው ሲበሉ ፋሪሳውያን በተቃወሟቸው ጊዜ ኢየሱስ በብሉይ ኪዳን ለካህናት ብቻ የተፈቀደውን እንደበላ የተናገረው ስለ ማን ነበር? ሀ ስለ ዳዊት፣ ለ ስለ ሙሴ፣ አመሩሃ ስለ ሰለሞን፣ መ ስለ ኤልያስ። ሀ ስለ ዳዊት መልሰዋለች። እንግዲህ በቀጣይ ደግሞ እሺ በቀጣይ ሳሚ የመጨረሻ ጥያቄ ነው። በዚህኛው ይሄ የመጨረሻ ዙር ማለት ነው። እሺ ኢየሱስ በተናገረው በዘሪው ይቅርታ ይሄን ኢየሱስ የተናገረው በዘሪው ምሳሌ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው እንደሚሰናከል የገለጸው በየት የወደቀውን ዘር የሚወክል ነው። ቤት የወደቀውን ዘር የሚወክል ነው። ቤት በኩል የወደቀውን ማለት ነው። በግራ ነው በቀኝ ነው የሚለው በእሾህ መካከል፣ ለ በመንገድ ዳር፣ ሐመሩሃ በጭንጫ ላይ፣ መ በመልካም ፍሬ በመልካም መሬት። ሳሚ
ኢየሱስ ክርስቶስ በመጀመሪያ የሚሰናከለውን ነው። አዎ ኢየሱስ በተናገረው በዘራው ምሳሌ ሲዘራ ማለት ነው። እየዘራ በዘራው ምሳሌ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው በድንጋይ መካከል ላይ የተዘራ ዘሩም ስር ስለማይኖረው መከራ በመጣ ጊዜ በድንጋይ መካከል ላይ የተዘሩት ምርጫዎችን ድጋሚ ልድገምልህና ከምርጫዎቹ መሃል እንደ ቃሉ ማለት ነው። በእሾህ መሃል ሐመሩሃ በእሾህ መሃል በመንገድ ዳር ሐመሩሃ በጭንጫ ላይ በመልካም መሬት ሐመሩሃ በጭንጫ ላይ ወይም በድንጋይ መካከል ማለት ነው። በድንጋይ ላይ ያረፈ ነው። እሺ እፎይ ሪከርድ የኢየሱስ 10 ደቀ መዛሙርት በያዕቆብና በዮሐንስ ላይ የተቆጡት ለምን ነበር? ሀ በክብሩ በኢየሱስ ግራና ቀኝ መቀመጥን ስለጠየቁ፣ በሰማርያውያን ላይ እሳት ለማውረድ ስለፈለጉ ሐመሩሃ መቆጣታቸውን የሚገልጽ ነገር በመጽሐፍ ቅዱስ ላይ አልተጻፈም። ሀ እና ለመልስ ናቸው። አይ ቲንክ ሐመሩሃ ይመስለኛል። ሐመሩሃ ብለሃል። አልተመለሰም። አሌታ ውሃ ነው። በክብሩ በኢየሱስ ክርስቶስ ግራና ቀኝ መቀመጥን ስለጠየቁ ነው። እንግዲህ አሸናፊዎቹን ያወቅን ይመስለኛል። ሁለት ሰው አሸናፊ እንደሚሆን እርግጠኛ ነኝ። እስኪ ከዛ ለሶስት ሰው ነው መለያ የሚኖረው ይመስለኛል። ነፂ አሳውቂ። ነፂ ስኮራቸውን አሳውቂ። ኤፌሲዮን 4 ሚስራ 4 ማማዬ 3 ሃሚ 3 ፎይ ሪከርድ 2 ፎይ ሪከርድ ማማዬና አንድ ነው። ፎይ ሪከርድ አንድ ነው። ማሚና ሳሚ ትለያያላችሁ። ኤፌሶን የመጀመሪያውን ዙር አሸናፊ ሆነሻል። ያለሽበት በውስጥ አሳውቂኝ። ያለሽበት ድረስ ይመጣል ማለት ነው። ሚስራዬም እንደዛው ዋው እንኳን ደስ አላችሁ አሸናፊ ሆነሻል። በውስጥ አሳውቂኝ። ያለሽበት ድረስ በቀጥታ ይመጣል። ለሳሚና ማማዬ የምትለያዩበት ቦታችሁ ይሆናል። እንግዲህ አንድ ጥያቄ ይጠየቁና መለያ ጥያቄ ለሁለታችሁ አንድ ጥያቄ ነው የምትጠየቁት። አንዷን በቀጥታ ለመለሰ ነው። አንዷን ጥያቄ በቀጥታ ለመለሰ ነው። እሺ ቀለል ያለ የማይከብድ ቶሎ የምትመልሱት ጥያቄ ነው በእርግጠኝነት። ተጠይቋል። እሺ አንድ ጥያቄ ብቻ ኦኬ ማዘጋጀት ነበረብሽ። አየሽ እንትናዬ
የሽኔ ጋር እሺ አግኝቻለሁ። የመጨረሻ እኮ ያልተጠየቀ ጥያቄ አለ እኮ። ያልተጠየቀ አለ። ቶሎ ፈጥኖ በመለሰ ነው። ሁለታችሁም ተዘጋጁ። ማይካችሁን አንስታችሁ ተዘጋጁልኝ። ማማዬ ሄርሽ አለሽ? ችግር የለውም። እሺ ኢየሱስን የተከተለው የመጀመሪያው ደቀ መዛሙርት ማን ነው? ምርጫ በምርጫ ነው ወይስ በምርጫ ለሳሚ ጴጥሮስ በአሳ ማስገሪያው ስፍራ ላይ ጴጥሮስ ብሏል። አልተመለሰም። ማማዬ ሞክሪ። አልመለሰም። አልገባኝም። ኢየሱስ እሺ በምርጫ አይደለም። ያው በምርጫ ላረግ ነበረ። ምርጫውን እንዲቆም አስደረገ እሱ። ኢየሱስ ክርስቶስን የተከተለው የመጀመሪያው ደቀ መዛሙርት ማን ነው? ከደቀ መዛሙራን መሃል የመጀመሪያው ኢየሱስ ክርስቶስን የተከተለው ማን ነው? መልሱ። ማይካችሁ ሁለታችሁ ከፍታችሁ ደረቅ ጥያቄ ሲሆን ጥሩ ነው፣ ያፋጥጣል። እና ከፍታችሁ ሁለታችሁ ማይካችሁ ማማይ ክፈች ማይክ። ኦኬ እኔ ምርጫ የምትመርጥ መስሎኝ እንኳን ምርጫ የለውም። ኢየሱስ ክርስቶስን ለመጀመሪያ ጊዜ የተከተለው ደቀ መዛሙርት ማን ነው? ኦኬ ለመጀመሪያ ጊዜ የተከተለው ካልተሳሳትኩኝ ፊልጶስ ይመስለኛል። ካልተሳሳትኩ ትክክል አይደለሽም አንቺም። ሳሚ ዮሐንስ ስምዖን ጴጥሮስ አይደለም? የመጀመሪያው አይደለም። ዮሐንስ ምናልባት ግን አይሆንም። ዮሐንስ ማማዬ ሌላ ጥያቄ ነው እኮ የምጠይቃቸው። አሁን ሰርች አደርጋለሁ። ሌላ ጥያቄ ጠይቃቸው። እሺ ምርጫ ልስጣችሁ። በደንብ አዳምጡ። ይሰማል። ነሽ ማማዬ ሚት ነሽ? ኔትወርክ ነው። ኧረ መልሱልኝ ማማዬ። የመጨረሻ ዙር ነው እኮ። ቆይ ኮሜንት እንዳትከፍቱ። አልከፍትም። ማማዬ ነግቡ እንዳይተርክሻለሁ። ቶሎ ቤት ያንስሽ ሞክሪ። አዮ መጣለች እኮ ልካለች። አይ ሰላም ይፈስ ምርጫ ልስጣችሁ። ማማዬ አሁን ይሰማል ድምጻችን? ኦኬ እሺ ቀጥል። ቀይ ያበራሽ ነው። ምርጫ ልስጣችሁ። ኢየሱስ ክርስቶስን ከተከተሉት ደቀ መዛሙርቶች ውስጥ የመጀመሪያው ማን ነው? ሀ እንድሪያስ፣ ለ ጴጥሮስ፣ ሐመሩሃ ዮሐንስ፣ መ ያዕቆብ። እንድሪያስ። ማማዬ በትክክል መልሰዋለች። እንድሪያስ ነው። ይተናው ማህመልሳ አይ ኦልሬዲ እኔ ስለሞከርኩኝ ማማዬ መሞከር ስለነበረባት ነው። ኦኬ ለዛ ነው ዝም ያልከው? በመለሰ ነው ባይዘው ማለት ነው። ሞከር ያለውኛ እንድሪያስ የሚለውን ለማስታወስ ማለት ነው። እንድሪያስ የሚለውን ለማስታወስ የጎረቤታችንን ልጅ ነው። በቃ እንድሪያስ የሚባል ልጅ አለና እግዚአብሔርን ማለት ነው እኛ ሰፈር የከሌ ልጅ ብዬ ሳወጣና ሳወርድ ነበር። ነፂ ኮሜንቱን ክፈችላቸው። አሁን
ኦልሬዲ የሶስቶችን ስም ስለጠራ ነው ያልተጠራ የእንድሪያስ ስም ብቻ ነበር። ግዴታ ለማማዬ ነበር የሚገባት። ግን በጥያቄ ላይ ምንም ማዘን እኮ የለም። ጥያቄና መልስ የለም። ፍትሃዊ መሆን ግድ አለብን። ማማዬ ያው ይሄን እፎይ ቢሆን እርግጠኛ ነበርኩኝ። እፎይ ነበረ በጣም ወዶት ሲያምር ሲል የነበረው። ማማዬ እድለኛ ነሽ እንግዲህ አሸናፊ ሆነሻል። አሁን ለኛ አይቀየርልንም ታውቃለህ። እሱ የሚፈልገውን ነገር በሙሉ እንደምወስድበት ታውቃለህ። በደረጃ ነው እንግዲህ በጣም ያምራል። እና እንግዲህ በዚህ መልኩ የመጀመሪያውን ዙር በእናንተ ጀምረናል። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ብዙ እህት ወንድሞቻችንን እንግዲህ በዚህ አጋጣሚ እኔም እነቴን በደንብ እየጠነከርኩ እያወቅኩ ጥያቄና መልስ እያወዳደርኩ እንደዚህ እሄዳለሁ። አንደኛ የጣዋን ነው አንደኛ ወገን ሚስራኔና አንቺ ነን። አይዞህ ነው ሁለታችን ሁለታችሁ አንደኛ የወጣችሁት። መለያ እንትን ማቅረብ ነበረብህ። ለሁለቱ ደህና ነገር ላቀርብላቸው ስጦታ እንትን ብለዋል እኮ ሰጥቷል እኮ አንዴ በቃ ግን ኦልሬዲ ሰልፍ ያደረጉ ስለሆነ አይለይም ነበር። አንድና ሁለት እነሱ ማለት ጊፍቱ ለሶስት ሰው ስለተዘጋጀ ሶስት ሰዎች ጥሩ ውጤት ላመጡት ነበረ። ያው ደስ ይላል የምር። እኔው እግዚአብሔር ሚስራ አሁን ሁላችሁንም ለስራውና ታስቀምጣለች። አንደኛ ወጣ ማለት ነው። ወጣች ርግቤ አሁን መጣ። እኔ ሰላለች ለምን አንደኛ የምትወጣው ምን ስራ ነበር? አንቺ እኮ ማናት ቀይ ምንድነው የሙሴ ተሻግሩት ባህር እንኳን የራሳሽ ሴትዮ ነሽ። ነግቢ ቀይ ባህር እንትረሻለሽ እግዚኦ። መጀመሪያውን ጥያቄ ምር አጠያየቅክ ነው እንጂ ዮሴፍ ማለት ሲከተለው የነበረ አብሮት የነበረ ነው። ሲከተለው የሚደርስበትን ሲያይ ነው በዮሴፍ ስታሳብብ እሱ ምን እያደረገ አይደለም። የምር የሚደርሰውን ነገር ያው እሱ ላይ የሚደርሰውን ነገር ሲከታተለው የነበረው የምር ግን እኔ ማለት መስሎኝ የነበረው እንደመጀመሪያው ማለት ነው አብሮት ይሄደ። ምክንያቱም አሮን የሱ አፍ ሆኖ አይደለም ሙሴ መናገር ስለማይችል ያ መስሎኝ ቶሎ ብዬ አሮን ነበር ያልኩትና ተበልቻለሁ። ዘጸአት 2 ላይ እህቱ ነበረችው። እህቱ ነች ስትከታተል ቁጥር 4 ላይ ያለው ነው የእህቱ የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኙ ነበር የሚለው። ተበልቻለሁ። ሚስራ ጨምቃኛለች ዛሬ። ሚስራ ተመስለኛለች። ጭራሽ እስከ ቤታቸው ድረስ ለማገልገል ስለሄደች ስለነበረ እሷን ነው የሳልኳት። ስራውን የሰራችው እናትየው ስለነበረች እናትየው ተካተለች መሰለኝ። አይ ጥሩ ነው ግን ጨረሳችሁ እንዴ? እኔ እኮ ቻለሽ እኔን አርማለሁ ብለሽ እኮ ራስሽ ደግሞ ገደል ስገኝ እኮ ነው ሴት። እኔ ራሴ ታረምኩኝ። ለማንኛውም እሺ ለሚስራ የተሰጠው ሊዮ እስቲ የምር ሊዮ ዋው ሚስራ ዋው በጣም ነው የሚያምረው። ያንኛው የመድኃኒዓለም እንትን የኔ ስልክ ውስጥ ከቨር ውስጥ አለ ባይዘው ይሄ ከቨር ውስጥ ያለ ነውና በጣም ነው የሚያምረው። ይሄ ኤፌሶን ነው። እስቲ ለውጭኝ እህታችን አላውጥሽም እንዴ? የሚያሸንፈው ከተስማማን እንደዳወለ አልፈልግም። ለምኝኝ ራስ አለውጥሽም ብለምኝ እስቲ አላየውም ወድጄ የነበረውን ማለት ነው። ኢዩስቲ የኔን ኢዩስቲ ግን እንትና ዮሴፍ እሱ የሚሰራው ከሆነ ማለት ማበረታታው ነገር ከሆነ ማማይ እሱ የሚሰራው ኢምፖክሲን እኔ ነው የምሰራው። እነዚህን ማሰራት የምትፈልጉ በዚህ አጋጣሚ ማዘዝ ትችላላችሁ። በውስጥ በኩል የእንጨት ስራ የቤት እቃዎችን ፈርኒቸር እቃው የሆኑትን ማለት ነው። ቁም ሳጥን፣ አልጋ፣ ኪችን ካቢኔት፣ በሮች። ማማዬ ያንቺ የቱ ነው ማማዬ? እኔ አላየሁም እኮ። ይሄው ቀዩ። ይሄ ማን ነው ቀዩ? አሁን እያሳየሽ ያለው የኔ ሚስራ የኔ ነው የማማዬ።
ያው በነገራችን ላይ አካሉ ደግሞ ማማዬ እኔ ለየው አይ አካሉ ሚውት መደረግ ፈልገ ነው ወንድማችን ለእፎይ ስጪው እያልክ የምታስጠቁረው እኔ ይሄው ያንቺ ኖ የማማዬን ነው እሷ የምትፈልገው የማማዬን አንደኛ ያወጡት ራሱ እንደኔ ማማዬን እህታችን ተከባበር በቃ ቀይሬላት ለሷ ፎቶ የነበረበትን ማለት ነው የበቀደሙ የቱ የኤፌሶን ከሆነ ቀይርላት ኤፌሶን ክርስቲያን ነሽ መተባበር የክርስቲያናዊ ተግባር ያንተና የማማዬን አሳያት እሷ የምትፈልገው የማማዬን ነው ምን ይፈልግ በቀደም ያሳየው ማለት ነው ዮሴፍ ይሄው ይሄን አይደለም ይሄ እኮ እፎይ ነበር ራሱ ይሄን አይደለም ብቻ ተባረኪ እኔ እናት እግዚአብሔር ይስጥሽ አው ይሄ እንዳቲ ሌላ ሳርሻል እንጂ ይሄ እንዳቲ ስርዓት አው ይሄን በቀደም ያሰብኩት ራሱ ይሄን ነበር ማለት ነው ይሄን ኤፌሶን ነው አሁን ወንጌል ያስፈልግሻል እህታችን ወንጌል ያስፈልጋል ወንጌል ምን ፈልገው እንዴ አንዴ ሚት አድርግ ሚውት አንዴ ወንጌል ያስፈልግሻል ክርስትና ያለሽን ለሰው ማካፈል ነው እህታችን ውጪኝ ውሰጂ የኔ ቆንጆ ውሰጂ እኔ አይደለሁም የምሞትሽ ማማዬ ችግር የለውም ኖ የምር ትሰደው ችግር የለውም ኤፌሶን ቀይሪላት የምር የኔን ብትል የምር ልቀይራት ነበር እሱን ራሱ ዮሲ አንዴ ከስልምና የመጣች ልጅ አለች ማማዬ የምር ችግር አንዴ እስቲ በጌታ አንድ ከስልምና የመጣች አዲስ አበባ ያለች ልጅ አለች ለሷ እንድትሰጥልኝ ነገሮችን አመቻችና ትሰጥልኛለህ ማርያም ለይፍናኔ ነው እና ይፍናነች አይ እነግራለሁ ሌላ ልጅ አለች እሺ እነግርህና ከስልምና የመጣች ስለሆነች እንትን ትሰጥልኛለህ ሶ ግን ኤፌሶን ክርስትና ኑር ማለት እህታችን እሷ እንትን ብላ ነው ትፈልገዋለች አንቺ ደግሞ እንደ ክርስቲያንነትሽ ያለሽን ማካፈል ነው ትጫት ተሳሳለላት ምንም ነገባኝ በነገራችን ላይ ማማዬ እድለኛ ናትና እንግዲህ እፎይ መናደዱ አይቀርም ወንድማችን እፎይ በጣም ቀልቡ አድሮበት ነበር እኮ የመጀመሪያ ያየው ቀን እሱን ድጋሚ ያሳየኝ ብሎ ድጋሚ ነው ያሳየው እውነት በጣም ደስ ብሎናል እሱ እኮ ችግሩ ማለት ነው እፎይ እኮ ችግሩ የሆነ የፈለገው ነገር ዞሮ እጅ ላይ ይገባል እሱ በቃ ይሄ ነገር ተመቸኝ ያለው ነገር ከኔ እጅ አልፎ ይሄ እኮ ነው ችግሩ በቃ ለማንኛውም ስለነበር እንዲያርግ በቃ ዮሴፍ ማለት ነው ማማዬ ቀይርኝና ቆይ አንዴ ላውራ ይቅርታ ማለት ነው ማማዬ ቀይርኝና ማለት ነው ከዛ እኔ ለእፎይ ልስጠው ከዛ እሱ ምን ይሰጥሻል እሱ ምን ይሰጥሻል እህታችን ማማዬ አንቺ ቀይርኝና ማለት ነው እኔ ልስጠው ለሱ የኔ ለሱ ላሳልፈለ እሱ ምን ይሰጥሻል እህታችን እሱ ምን ይሰጥሻል እሱን ሰጠሽው እሺ አንቺ ቀይርኝና እኔ ለሱ ላሳልፈለ እኔ እየሰማች እህታችን አይ ይሄ ነገር በደንብ ላጥ ነውና ውስጥ ሊሄድበት ላጥ ነውና ከዛ ኖ እኔ ላይክ ማውሰስ ስለማልችል ኢትዮጵያ ውስጥ ስላሌለውኝ ማለት ነው ላይክ ይቆያል እሰጥሻለሁ ስጣት በቃ ዮሴፍ ችግር የለም ዮሴፍ ይሄን እንደኔ ደረሰው ለሚስራ ስጣት ያንኛን ደግሞ ለሌላ ስጦታ ተሰጥኛለህ እሺ እንኮ እፎይ ጋር ሄዳ እህቶች ያልሰጡህን እኔ ትላንት መጥቼ ከስልምና ይሄው ስጦታ አበረከትኩልህ ብላ እኛን ልታሳጣን እኮ ነው አንተ ደግሞ እሱን ደግሞ ታሽግና ለእፎይ ትሰጠዋለህ ማለት ነው እሺ አሽኪልሽ አሳምሬልሽ ለእፎይ አደርስልሻለሁ እሺ እና በነገራችን ላይ እንግዲህ ስለመጣችሁ ስለነበረን ተኋላ ጻፈላችሁ ይሽራልሽ ቀብጣለን ይጃሽ ቀብጣለሁ ታይልሽ ብለህ ጻፈላት አመስግኜ ልውጣ አንዴ ስለቸኮልኩ አመስግኜ ልውጣ ሁላችሁንም ስለነበረን ቆይታ አመሰግናለሁ
እግዚአብሔር ያክብርልን። ግን አስቀድማ አሳውቀን እንደዚህ አይነት ነገሮች ላይ በጣም ደስ ይላል። እንደዚህ ሼር መደራረጉ፣ ጥያቄዎች መጠየቁ ምናምን የምር ክርስቶስ በሚያውቀው ያልሰማውም ሲጀመርና አሳውቀን ሌሎች ወንድሞች ምናምን መተው ደግሞ እንደዚህ ስጦታ ሲበረከት እኛም ደግሞ ባለን ነገር ሰፖርት እያደረግን ምናምን ስጦታ ሲበረከት ከእስልምና ለመጡ ልጆች ምናምን ድጋፍ የሚደረግበት እንደዚህ አይነት ስጦታ የምናበረከትበት ምናምን ነገር ይሆናል ብዬ አስባለሁና እግዚአብሔር ይባርክ ዮሲ። ነፃነትም ሁላችሁም ተባረኩ። መልካም ጊዜ ይሆንላችሁ። ቀጥሉ። አሜን። ያው እግዚአብሔር ከፈቀደ እንግዲህ አንድ ያሰብኩት እያዘጋጀሁት ያለውን ነገር አለ። ከእስልምና የመጡትን ልክ እንደኔ በጣም ብዙ እህቶች ወንድሞች በዚህ አዲስ አበባ በተለያዩ ከተማ ይገኛሉ። እግዚአብሔር ባገዘን እግዚአብሔር በሰጠን በረዳን ማለት ነው የሆነ ፕሮግራም እየያዝን ጉዞ እያደረግን አንዳንዴ ባሉበት የምንጎመኝበት ከነሱ ጋር ጊዜ የምናሳልፍበት ፕሮግራም አለ። በምን በሳንቲም ምንም እያዋጣን እንግዲህ ልጆች ልሰብስብና አሁን ትንሽ ሰዎች አሉ በዛ ይበሉና አብረን እየሄድን ነዲያንን ስናበላ ገዳማትን ጉብኝት ስናደርግ እንደዛ አይነት ማህበር እያዘጋጀው ነው። እግዚአብሔር ከፈቀደ ከእግዚአብሔር ጋር በሰፊው አሳውቃችኋለሁ። እግዚአብሔር ይርዳን። ከዛ በተረፈ እንግዲህ በጣም ደስ ብሎኛል በቤቴ ተገኝታችሁ እንደዚህ አይነት ፕሮግራም መሆኑ በጣም ደስ ያለኝ። ጥሪያችንን አክብራችሁ ስለመጣችሁ ራሱ እግዚአብሔር ያክብርልን።